ሰበር መረጃ ተሰምቷል። የኤርትራ ታንኮች ዛሬ አዳሩን የኢትዮጵያን ድንበር ጥሰው መግባታቸው ታውቋል። ከኤርትራ ድንበር እስከ መቀሌም ከ4 ኪሎ እስከ ጎጃም ድረስ እጅግ ወሳኝ የተባሉ መረጃዎችም አዳሩን ተሰምቷል። ይህ ኢትዮ ፕላስ ሚዲያ ነው። የአክብሮት ሰላምታችን በያላችሁበት ይድረሳችሁ እያልን ለዚህ ሰዓት የተሰሙ አዳዲስ መረጃዎችን ይዘንላችሁ መጥተናል። ኢትዮ ፕላስን ሰብስክራይብ፣ በቪዲዮቹን ደግሞ ላይክና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉ በአክብሮት እንጋብዛችኋለን። ይህንንም ስለምታደርጉ እጅግ እናመሰግናለን። አሁን በቀጥታ ወደ መረጃዎቹ እናልፋለን። የኤርትራ መንግስት ከህወሓት ታጣቂዎች ጋር በመቀናጀት ውጊያውን በኢትዮጵያ መሬት ላይ ለማድረግ በማቀድ በሌሊት መብራት እያጠፋ ታንኮችንና ከባድ መሳሪያዎችን ወደ ትግራይ ክልል እያስገባ መሆኑ ተሰምቷል። ይህንን ያልተጠበቀ ወታደራዊ እንቅስቃሴና ጥምረት ተከትሎም የኢትዮጵያ መንግስት ራስን የመከላከል መብቱን ተጠቅሞ ኤርትራን ህጋዊ ኢላማ ሊያደርግ እንደሚችል በሶማሊያ የኢትዮጵያ አምባሳደር የሆኑት ሱሌማን ደደፎ በጥብቅ አስጠንቅቋል። በዚህ ሰዓት የኤርትራ መንግስት ጦሩን በድብቅ ወደ ትግራይ ክልል እያስገባ መሆኑን መረጃዎችም አመልክቷል። የኤርትራ ወታደራዊ አመራሮች በምስራቃዊ ዞን አዲግራት አካባቢ ከሚገኙ የህወሓት ወታደራዊና የሲቪል መስተዳደር አመራሮች ጋር ግንኙነት ሲያደርጉ የሚያሳዩ ምስሎች መውጣታቸውም ታውቋል። የሁለቱን ኃይሎች አዲስ ጥምረት እያረጋገጠም ይገኛል። ይህንን የኤርትራን ወታደራዊ ጣልቃ ገብነት አስመልክቶም በሶማሊያ የኢትዮጵያ አምባሳደር የሆኑት ሱሌማን ደደፎም በኤክስ ገጻቸው ላይ እጅግ ጠንካራ ማሳሰቢያም ሰጥቷል። አምባሳደሩ እንደተናገሩት አንድ የታጠቀ ወታደራዊ ኃይል የማዕከላዊ መንግስቱን ፍቃድ ሳያገኝ የአንዲትን ሉዓላዊ ሀገር ዓለም አቀፍ ድንበር አቋርጦ መግባት የተመሰረቱ የዓለም አቀፍ ህግ መርሆችን በግልጽ የሚጻረር ነው ብለዋል። ኤርትራ የታጠቀ ወታደራዊ ልዑካን ወደ ትግራይ ክልል በመላክ እንዲሁም ከኢትዮጵያ መንግስት ጋር ቀጥተኛ ወታደራዊ ግጭት ውስጥ ከሚገኘው ቡድን ጋር በመገናኘት ይህንን ህግ ክፉኛም ጥሳለች። እንደ አምባሳደር ሱሌማን ማብራሪያ ይህ የኤርትራ እርምጃ የኢትዮጵያ ሉዓላዊነት በከፍተኛ ሁኔታ የሚጥስና እጅግ የከፋ የቀጠናዊ ደህንነት መዘዝ የሚያስከትል ትንኮሳ ነው። ኤርትራ ይህንን እርምጃ መውሰዷ ቡድኑ በኢትዮጵያ ላይ ለከፈተው ጦርነት በቀጥታ አጋር እንደሆነችና ጦርነቱን እንደተቀላቀለች ያስቆጥራታልም ተብሏል። በመሆኑም የዚህ አይነቱ የሉዓላዊነት ጥሰት መፈጸም ኢትዮጵያ በመንግስታቱ ድርጅት ቻርተርና በዓለም አቀፍ ህግ የተረጋገጠላትን ራስን የመከላከል መብት ያለ አንዳች ገደብ እንድትጠቀም ያስገድዳታልም ብለዋል። በዚህም መሰረት የሀገሪቱን ደህንነት ለማስጠበቅ ኢትዮጵያ ለምትወስደው ማንኛውም ወታደራዊ እርምጃ ኤርትራ ህጋዊ ኢላማ ትሆናለችም ተብሏል። አምባሳደሩ በመጨረሻም ኤርትራ ከዚህ ታጣቂ ቡድን ጋር የፈጠረችው ጥንቃቄ የጎደለው ጥምረትና ህገወጥ ድርጊት የራሷን የኤርትራ ሉዓላዊነት ጭምር ከባድ አደጋ ላይ የሚጥል ነው ሲሉ በማስጠንቀቅም መልእክታቸውን አጠናቀዋል። ይህ በእንዲህ እንዳለ በምስራቅ አፍሪካ ቀንድ በተለይም በኢትዮጵያና በጎረቤት ሀገራት መካከል ያለው ወታደራዊና ፖለቲካዊ ውጥረት ወደ አደገኛ ደረጃ መሸጋገሩን የሚያሳዩ በርካታ ሁነቶች እየተከሰቱ ቀጥሏል። በዚህ ሰዓት ከወልቃይት እስከ ራያ እንደዚሁም ከሱዳን እስከ ኤርትራ ባሉ የድንበር አካባቢዎች ከፍተኛ ወታደራዊ ፍጥጫና የጦር ዝግጅት እየተደረገም ይገኛል። ይሄው ቀጠናዊ ውጥረትና የውስጥ ፖለቲካዊ አለመረጋጋት ሀገሪቱንና መላውን ቀጠና ወደማይታወቅ አቅጣጫ ሊወስድ እንደሚችል የተለያዩ አካላት ስጋታቸውንና ዝግጅታቸውን ይፋ በማድረግ ላይ ናቸው። በኬንያ የኢትዮጵያ አምባሳደር የሆኑት ጀነራል ባጫ ደበሌም በቅርቡ ከቢቢሲ አማርኛ ጋር በነበራቸው ቆይታ ስለ ቀጠናው ወቅታዊ ሁኔታና ወደፊት ሊከሰት ስለሚችለው ጦርነት አስፈሪነት ጠንከር ያለ ማስጠንቀቂያን ሰጥተዋል። እንደ አምባሳደሩ ገለጻ በዚህ ወቅት አየር ላይ ያለው ውጥረት ፈንድቶም ወደ አጠቃላይ ጦርነት ከተቀየረ የጦርነቱ ፍጻሜ የመልክዓ ምድርና የፖለቲካ ካርታዎችን ሙሉ በሙሉ የሚቀይር ይሆናል ብለዋል። ጀነራል ባጫ በተለይ ከኤርትራ ጋር ሊኖር የሚችለውን ግጭት በተመለከተ በድፍረት እንዲህ ሲሉም ተናግረዋል። ጦርነቱ ከተለኮሰ የኤርትራ መንግስት የሚባል አይኖርም፣ የሻዕቢያ ህልውና ያከትማል ሲሉም ተደምጧል። አክለውም ቀደም ሲል እንደነበሩት ግጭቶች የጦርነቱ ግንባር በባድመ ደጀኑ ደግሞ አስመራ የሚሆንበት አሰራር እንደሚያበቃም ጠቁሟል። ይልቁንም የኢትዮጵያ ኃይሎች በደቂቃዎች ውስጥ አስመራን እንደሚጨብጧትና የጦርነቱ ማዕከል እዚያው አስመራ ላይ እንደሚሆንም አንስቷል። የንግግር የኢትዮጵያ መንግስት ወደፊት ከኤርትራ ጋር ግጭት ከተቀሰቀሰ የሚከተለውን የመከላከል ሳይሆን የማጥቃት ወታደራዊ ስትራቴጂ በግልጽ የሚያሳይ እንደሆነም በተንታኞች በኩል ተነስቷል። በተጨማሪም ጀነራል ባጫ በዚህ ዘመን በሚደረግ ውጊያ ግንባርና ደጀን የሚባል የተከፋፈለ ወሰን እንደሌለም ተናግሯል። ዘመናዊ የድሮን ጥቃቶችንና ከባድ መሳሪያዎችን በሚጠቀመው በዚህ ፍልሚያም ካርቱም ደጀን ሆና አልፋሽጋ ግንባር የምትሆንበት ወይም ኤርትራ ደጀን ሆና ድንበር ላይ የምትዋጋበት እድል እንደሌላትም አንስቷል። ጥቃቱ ከዳር እስከ ማዕከል የሚዘልቅና ሁሉንም ቦታዎች እኩል የጦርነት ቀጠና የሚያደርግ እንደሆነም ተናግሯል። በዚህ ምክንያት የኢትዮጵያና የኤርትራ የድንበር አከላለል የካርታ ቅርጽና የመንግስታት ህልውና ሙሉ በሙሉ ሊቀየር እንደሚችልም ጠቁሟል። ጀነራል
ባጫ ደበሌ ስለ ሀገር ውስጥ የፖለቲካና የወታደራዊ እንቅስቃሴዎችም የተናገሩት ንግግር ብዙዎችን አነጋግሯል። በተለይም በብልጽግና መንግስት ላይ ብረት ካነሱት አካላት ጋር በተያያዘ የሰጡት አስተያየትም አነጋጋሪ ጉዳይ ሆኗል። ጀኔራሉ የአማራ ፋኖ መሪውን ዘመነ ካሴንና የኦሮሞ ነጻነት ሰራዊት መሪውን ጃልመሮን በስም ጠቅሰው ባደረጉት ንግግራቸው የአራት ኪሎን መንበር ቢሰጣቸው እንኳን መቀበልና ሀገር ማስተዳደር አይችሉም በማለት የታጠቁ ኃይሎችን አቅም ዝቅ በማድረግም ተናግረዋል። ጀኔራሉ አክለውም የታጠቁ ኃይሎች የሚፈልጉት ገንዘብ ከሆነ ከመንግስት መውሰድ እንደሚችሉና ህዝቡን ከእንግዲህ ሰላም እንዲሰጡት ጥሪም አቅርበዋል። በጦርነት ውስጥ አሸናፊና ተሸናፊ የለም፣ የትግሉ መጨረሻ የህዝብና የሀገር መደምሰስ ብቻ ነው የሚሆነው ሲሉ የገለጹት አምባሳደሩ የፖለቲካ ትግሉ በትጥቅ የሚደረግ ከሆነ ማንኛውም ወገን የፖለቲካ ማትረፊያ እንደማያገኝበት አጽንኦት ሰጥተውም ተናግረዋል። የጀኔራል ባጫ ደበሌን ንግግር በመቃወም ከህወሓት በኩል ጠንካራ ምላሽ መሰጠቱም ታውቋል። የህወሓት ቃል አቀባይ አቶ ሚካኤል አስገዶው በማህበራዊ ሚዲያ ገጻቸው ባሰፈሩት ምላሽ የጀኔራሉ አስተያየት የፖለቲካ ትንበያ ውድቀትና በህዝብ መከራ ላይ መዘበት እንደሆነም አንስተዋል። ቃል አቀባዩ አክለውም የህዝብን ህልውና ለማስጠበቅ መስዋዕትነት እየከፈለ ላለ ኃይል ብር ከፈለጋችሁ ከመንግስት ጠይቁ ብሎ ማፌዝ ከጤናማ አስተሳሰብ የወጣና አሁናዊን የሀገሪቱን አስቸጋሪ ሁኔታ አለመረዳት እንደሆነም ጠይቀዋል። በሌላ በኩል ደግሞ ጽምዶ በተሰኘውና በብልጽግና አስተዳደር ላይ የተመሰረተው የኃይሎች ጥምረት ዙሪያ አዲስ ወታደራዊ ዝግጅት እየተደረገ መሆኑ ታውቋል። የህወሓት ወታደራዊ ቃል አቀባይ አቶ ገብረ ሐዲስ ስለ ትግራይ ቴሌቪዥን በሰጡት ማብራሪያም የጠቅላይ ሚኒስትር አብይ አህመድን አስተዳደር ለማስወገድ የተመሰረተው ጥምረት አሁን ላይ ወደ ከፍተኛ የትግል ደረጃ መሸጋገሩን አረጋግጧል። ቀደም ሲል የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ጽምዶ መሬት የወረደ ወታደራዊ ጥምረት አይደለም ብሎ የነበረ ቢሆንም አሁን ግን ጥምረቱ በከፍተኛ ደረጃ መደራጀቱን አንስቷል። ጽምዶ የተሰኘው ጥምረት የጠላቴ ጠላት ወዳጄ ነው መርህ ላይ የተመሰረተ ሲሆን የሚከተሉትን አካላትም ያቀፈ እንደሆነም ይነገርለታል። የህወሓት ወታደራዊ ክንፍን፣ የኤርትራ መንግስትን፣ የአማራ ፋኖ ታጣቂዎችን እንዲሁም የሱዳኑን ጀነራል አልቡርሃን ጦርና ሌሎች ስውር የውጭ ኃይሎችን ያካተተ እንደሆነም ይታመናል። የህወሓት ወታደራዊ ቃል አቀባይ እንዳነሱት ጦራቸው ከሱዳን ድንበር ወልቃይት ጫፍ እስከ ራያ ድረስ ሰፊ እንቅስቃሴ እያደረገም ይገኛል። ቡድኑ ቀደም ሲል የቀበረውን ከባድ መሳሪያ እንዲሁም ከውጭ ያስገባቸውን ጸረ ድሮንና ጸረ ታንክ ዘመናዊ ጦር መሳሪያዎች ወደ ግንባር ማሰማራቱም እየተነገረ ነው። ሊያጠፋ የመጣን አገዛዝ ለማስወገድ ጥምረት መፍጠር ተፈጥሯዊና ህጋዊ መብት ነው ሲሉም ቃል አቀባዩ አንሰጥቷል። የትግራይን ህልውና ለማረጋገጥ ወታደራዊ ዝግጅታቸው መጠናቀቁንም አልሸሸጉም። በመንግስት በኩል ደግሞ ይህ ጽምዶ የተሰኘው ጥምረት ሀገሪቱን ወደ አዲስ እልቂት የሚከት ያልተቀደሰ ጋብቻ እንደሆነ በመግለጽም የመንግስት ሚዲያዎች ሰፊ የማስተባበያና የፕሮፓጋንዳ ዘመቻ እያደረጉም ቀጥሏል። ጠቅላይ ሚኒስትር አብይ አህመድና የመንግስት ከፍተኛ አመራሮች ህወሓት በውስጣዊ አመራር መከፋፈልና በህዝባዊ ደጀን መሸርሸር ምክንያት ራሱን ችሎ መቆም ሲያቅተው ከውጭና ከውስጥ ጠላቶች ጋር በመተባበር ሀገር ለማፍረስ እየሰራ እንደሆነም በተደጋጋሚ አንስቷል። በአጠቃላይ በዚህ ሰዓት በቀጠናው እየታየ ያለው ሁኔታ ከቀደሙት የሀገር ውስጥ ግጭቶች ባሻገር ሰፊ ቀጠናዊና አህጉራዊ ይዘት ያለው እንደሆነም ይታመናል። ጦርነቱ ከተለኮሰ የሚከተሉትን ዋና ዋና ለውጦች ሊያስከትል እንደሚችልም የፖለቲካና ወታደራዊ ተንታኞች አስቀድመው እየገመቱም ይገኛሉ። የመጀመሪያው በኢትዮጵያና በኤርትራ እንዲሁም በሱዳን ባለው የፖለቲካ ሁኔታ ላይ ትልቅ የመንግስት ለውጥ ሊከሰትም ይችላል። በኢትዮጵያና በኤርትራ መካከል የተሰመረ ህጋዊ ድንበር ባለመኖሩ የጦርነቱ ውጤት አዲስ የቀጠናው የጂኦግራፊ መስመርን ሊፈጥር ይችላል የሚለው ደግሞ በሁለተኛነትም ተቀምጧል። ሶስተኛው ደግሞ የድሮን የጸረ ድሮንና የከባድ መሳሪያዎች አጠቃቀም የጦርነቱን አስፈሪነትና የጉዳት መጠን በእጥፍ እንደሚጨምረውም ይነሳል። ቀድሞውኑ በኢኮኖሚና በድርቅ የተጎዳው የምስራቅ አፍሪካ ህዝብ ለከፋ የሰብአዊ መብት ጥሰትና የስደተኛነት ማዕከልም ይዳረጋልም ተብሏል። ከዛሬ ነገ ይፈነዳል ተብሎ የሚጠበቀው ይህ ሰፊ የጦርነት ስጋት ማስቀረት የማይቻልበት ደረጃ ላይ ከደረሰ የትኛው ወገን አሸናፊ እንደሚሆንና ምን አይነት ቀውስ እንደሚከተል በውል መገመት እጅግ አዳጋች እንደሆነ ጠቋሚ ምልክቶችም እየታዩ ቀጥሏል። ውድ የቻናላችን ቤተሰቦች ለሰዓቱ የተዘጋጁ መረጃዎቻችን በዚሁ ተጠናቋል። ኢትዮ ፕላስን ሰብስክራይብ፣ በቪዲዮቹን ደግሞ ላይክ እና ሼር በማድረግ ከኛ ጋር ስለምትሆኑ እንዲሁም ስለምትደግፉና ስለምታበረታቱን ከልብ እናመሰግናችኋለን። ሰናይ ጊዜ